ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ጃቫስክሪፕት ቫሪያብልስ ነው። አንደር ጃቫስክሪፕት ቫሪያብል ሶስት ነገሮችን እናያለን። ቫር፣ ሌት እና ኮንስትን እናያለን ማለት ነው። እነዚህ ሶስቱ የትም ሄዱ የትም ኮዲንግ እስካለ ድረስ የማይቀሩ ኔሚንጎች ናቸው ማለት ነው። ፈረስት ቫሪያብል የሚባለው ነገር ምንድን ነው የሚለው እናያለን። ቫሪያብልስ ካን ቢ ታውት ኦፍ አስ ኔምድ ኮንቴነር በቃ ለአንድ ነገር እንደ ስያሜ ወይም ደግሞ እንደ መጠሪያ ወይም እንደ መሰብሰቢያ አይነት ነገር አድርገን እንቆጥረዋለን። ዩ ካን ፕሌስ ዳታ ኢንቱ ዚስ ኮንቴነር። እዚህ ኮንቴነር ላይ አንድ ዳታ ካስቀመጣችሁ ዘ ሪፈርስ ቱ ዘ ዳታ ሲምፕሊ ባይ ኔሚንግ ዘ ኮንቴነር። ይሄ ስም ስያሜ መስጠት ነው። ያ ስያሜ ከሰጣችሁት በኋላ ያን ዳታ አሁን ኤም ብላችሁ ያን ዳታ ሴቭ ብታደርጉት ቀጣይ መጣችሁ ደግሞ ኤምን ብቻ በመጻፍ መጠቀም ትችላላችሁ ማለት ነው። ፕሌስ ዌር ስክሪፕት ቴምፖራሪ ሴቭ ዳታ ቱ ዩዝ ላተር ኢን ዘ ስክሪፕት። ቀጣይ ስክሪፕት ስንጽፍ በቀላሉ ለመጠቀም የሚረዳን ቦታ ወይም ደግሞ ቴምፖራሪ የሆነ ማስቀመጫ እንለዋለን። እዚህ ጋር አሁን ኪወርድ የምንለው ነገር አለ። ቫሪያብል ኔሚንግ ለማድረግ የምንጠቀማቸው ኪወርዶች አሉ። ላይክ ቫር፣ ሌት፣ ኮንስት የምንላቸው ማለት ነው። ፈረስት ኦፍ ኦል ጃቫስክሪፕት ቫሪያብልስን አሁን ኔሚንግ ስናደርግ የምንጠቀማቸው ፈረስት ዲክሌር እናደርጋለን። ከዛ አሳይን፣ ዲክሌር ማለት ኔም ስም መስጠት ነው። አሳይን ደግሞ ቫሊዩ የሰጠነው ስም ደግሞ ቫሊዩ መስጠት ማለት ነው። ስለዚህ ቀጣይ ደግሞ የምናየው አሁን ቫሪያብልን ካየን በኋላ እያንዳንዱን ቫር፣ ሌትን፣ ኮንስት እናያለን ማለት ነው። ቫር ምንድነው? ኢዝ ዋን ኦፍ ዘ ኦልደስት ዌይ ቱ ዲክሌር ቫሪያብል ኢን ጃቫስክሪፕት። ኤግዛምፕል እንዴት ብለን ነው? ይኸው እዚህ ጋር ቫርን ኪወርድ ናት፣ እሷን ቀጥታ እንወስዳታለን። ከዛ ቫር ኔም ብለን አሁን ይሄ ኤግዛምፕል ነው እንጂ ኔም ብላችሁ መውሰድ ትችላላችሁ፣ የፈለጋችሁትን መውሰድ ትችላላችሁ። ዙካልስቱ ቫልዩ ይሆናል ማለት ነው። አሁን እዚህ ጋር ስትወስዱ ቫር ብላችሁ ቫር ኔም ስትወስዱ ፈረስት እዚህ ጋር በቁጥር መጀመር የለበትም፣ ወይ ደግሞ አንደርስኮር ታደርጉና ቁጥር ትጽፋላችሁ ከዛ ስም እና እዚህ ጋር ደግሞ ኬስ ሴንሲቲቭ የሚባል ነገር አለ። እዚህ ጋር አሁን ቫር በስሞል ጀምራለች፣ እዚህ ጋር ኔም ካፒታል። ይሄኛውን በኋላ ስትጠሩት ቀጥታ እዚህ ጋር በስሞል ጀምራችሁ በዚህ ጋር በካፒታል መቀጠል ነው ያለባችሁ። ይህም ኬስ ሴንሲቲቭ ስለሆነ ጃቫስክሪፕት ማለት ነው። ዘን ቫልዩ ብለን ቫልዩን አሳይን እናደርጋለን። ሶ ቫሪያብል አሁን ይሄ ቫሪያብል ውስጥ ይሄ ቫር የምንለው ኪወርድ ፈንክሽን ስኮፕድ ነው። አንድ ፈንክሽን ውስጥ ከጠራ ነው ከዛ ፈንክሽን ውስጥ አናገኘውም። ኢፍ ዲክለርድ አውትሳይድ ዘ ፈንክሽን ከሆነ ግን ኢት ቢከም ግሎባል። በቃ እንዳጠቃላይ ግሎባል የተፈለጋችሁበት ቦታ ሄዱና ጥሩት ታገኙታላችሁ ማለት ነው። ካን ቢ ሪዲክለርድ ኤንድ አፕዴትድ መሆን ይችላል። ይህን ደግሞ ስናይ አሁን እዚህ ጋር መተን በፕራክቲስ እንየው። እዚህ ጋር ቫር ብዬ ደሞዝ 10,000 ነበር እንበለው። ከዛ አሁን ይሄኛው ኮንሶል ዶትሎግ ደሞዝ አሁን ይህ ስንት ይሆናል ማለት ነው? 10,000 ሆነ ማለት ነው። ከዛ በቫር ላይ ምን ነበር ዲክለር ማድረግ እንችላለን፣ አፕዴት ማድረግ እንችላለን። ስለዚህ ቫር ብዬ ደሞዝ 11,000 ዘለ አሁን መጥተን ስናየው 11,000 ሆነልናል ማለት ነው። ሁለተኛው ደግሞ አፕዴት ማድረግ እዚሁ እያለን ደሞዝ ፋልስኩን 9,000 ስንት ሆነልን ማለት ነው? 9,000 ሆነ ማለት ነው። እዚህ ጋር የመጀመሪያው ይሄኛው ነው። ሁለተኛው ላይ ደግሞ ያለው ምንድነው? ሌት ነው። ሌት ደግሞ የሞደርን ዌይ ቱ ዲክሌር ቫሪያብል። መጀመሪያውን ይሄ ኢኪማስክሪፕት 2016 ከማምጣቱ በፊት ቫር ነበረ። ከዛ በኋላ ነው ሌት እና ኮንስት እንደ አዲስ የመጡት ማለት ነው። ሌት ምንድነው? የሞደርን ዌይ ቱ ዲክሌር ቫሪያብል ነው። ሌት ኢዝ ብሎክ ስኮፕድ ቫሪያብል ኤክስፕሬሽን። ያኛው ፈንክሽን ስኮፕድ ነበረ፣ ይሄኛው ደግሞ ብሎክ ስኮፕድ ነው። ኢንዴክስ ሞደርን ሪፕሌስመንት ፎር በቫር ቦታ ያተካ ነው። ግን ዲክሌር እና አሳይን ስናደርግ ዘሴማስ ነው። ኤግዛምፕል ሌት ብለን ኔም ሆነ የሆነ ነገር ብለን እዚህ ጋር ኔም እንስጣለን። ከዛ እዚህ ጋር ደግሞ አሳይን ቫልዩ እናደርጋለን ማለት ነው። ቫሪያብል ዲክሌር ዲስ ዊዝ ሌት አር ኦን ኢንዴክስብል ዊዝን ዘ ብሎክ። ያኛው ፈንክሽን ስኮፕ ነበር፣ ይሄ ግን ብሎክ ነው። አንድ ብሎክ እንደዚህ አሁን ይሄ ከርል ብራኬት አለ። በዚህኛው ከርል ብራኬት ውስጥ ከሆነ ያለው ከዛ ውጭ አናገኘውም ማለት ነው። ሌት ቫሪያብል ኢዝ ሊሚትድ ቱ ብሎክ። በቃ እዛው ብሎክ ላይ ነው ሊሚትድ የሚሆነው። ሪአሳይንድ በት ኖት ሪዲክሌርድ። አሁን ቫርን ሪአሳይንድም ሪዲክሌርድ እናደርግ ነበር። ይሄኛው ግን ሪአሳይንድ እናደርጋለን፣ ሪዲክሌርድ ግን አናደርግም ማለት ነው።
አሁን ለምሳሌ እዚህ ጋር ሌት ብለን ባባ አባቴ ብንል ከዛ እንቀይረው እስኪ ወይም ደግሞ ቀድመን እንየው ኮንሶል ዶት ሎግ ባባ ሚለውን ብናየው አባቴ ብሎ መጥቷል ማለት ነው። ሶ አሁን ደግሞ አፕዴት እናድርገው ባባ አጎቴ እዚህ ጋር አጎቴ ሆኖ መጥቷል ማለት ነው። ግን እዚህኛው አፕዴት እናደርጋለን እንጂ ሪዲክሌር አላደረግም። አሁን ወረጄ እዚህ ጋር ሌት ባባ ዙካርስቶ ብዬ ሌላ ቫልዩ ብሰጠው ነል ነው ወይም ደግሞ አንዲፋይንድ ብሎ ነው የሚመጣው ማለት ነው። ሶስተኛው ደግሞ ኮንስት ነው። ኮንስት ኢዝ ዩዝድ ቱ ዲክሌር ኮንስታንት ቫሪያብል ዛት ካኖት ቢ ሪአሳይንድ። መቼም ኮንስት ማለት አፕዴትም አይደረግም ሪዲክሌርም አይደረግም። ኮንስት ነው። ኮንስታንት ሆኖ የሚቀጥል ልክ እንደ ስሙ ኮንስታንት ሆኖ የሚቀጥል ነው። ብሎክ ስኮፕድ ነው። ካኖት ቢ ሪአሳይንድ ኤንድ ካኖት ቢ ዲክሌርድ ብሎክ ስኮፕድ። ይሄን ደግሞ የምንጠቀመው መች ነው? የቫልዩ ዳዝ ኖት ዩዝ ቱ ቼክ ካን ቢ ቼንጅ። በቃ መቼም አንቀይረውም ብለን ያሰብነው ነገር ወይም ደግሞ አቮይድ አክሲደንታል ቼንጅ። አሁን አጋጣሚ ኮድ እያደረግን ብዙ ነገር ቼንጆች ይፈጠራሉ፣ በራሳቸው ጊዜ ይበላሻሉ እና እነሳን ነገር ደግሞ አቮይድ ለማድረግ እንጠቀመዋለን ማለት ነው። ግን አጠቃቀሙ ዘሴማስ ነው። ኮንስት ኔም ሲስተር ልበለው እዚህ ጋር አሁን እንዳልኩትሽን የተጠቀምኩኝ ያለሁት ስትሪንግ ስለሆነ ነው። አሁን እዚህ ጋር ምንም አልተጠቀምኩም። ሶ ዳታ ታይፑ ነምበር ነው፣ እዚህ ጋር ግን ስትሪንግ ነው። ከዛ አሁን ይሄኛውን ስም ሲስተር የሚለው መጥቷል ማለት ነው። ሶ ይሄን ነገር ግን ሪዲክሌርድ ማድረግ አንችልም፣ አፕዴትድ ማድረግ አንችልም። እስኪ እንሞክረውና የሚመጣውን ታያላችሁ። አሁን እዚህ ጋር ኮንስት ብዬ ኔም ብሮ ብዬ ብጽፍ ምንም ነገር የለም። አንዲፋይንድ ነው ሲጀመር ማለት ነው፣ አይመጣም። እና በአጠቃላይ ምንድነው ቫርን ስንጠቀም ቫሪያብል የምንለው አጠቃላይ ኮንቲኒ ወይም ደግሞ ኔም ማድረግ ነው። እነዛ ውስጥ ደግሞ ሶስት ነገር አለ፣ ቫር አለ፣ ሌት አለ፣ ኮንስት አለ። ቫርን ስንጠቀም ሪዲክሌር ማድረግ እንችላለን፣ አፕዴት ማድረግ እንችላለን። ሌትን ስንጠቀም ደግሞ ሪዲክሌር ማድረግ አንችልም፣ አፕዴት ግን ማድረግ እንችላለን። ኮንስት ላይ ደግሞ ሪዲክሌርም አፕዴት ማድረግ አንችልም። ሁሉም ነገር እንዳለ ላይክ ኮንስታንት ሆኖ የሚቀመጠው። ዴት እና ኮንስት ምን ኤርሊ የመጡ ናቸው። ልክ 2016 በኋላ አፕዴት ሆኖ የመጡ ናቸው። ቫር ደግሞ በፊት የነበረ ዲክሌር የምናደርግበት ኪወርድ ነው ማለት ነው። በዛሬው ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ኔክስት አሪፍ ቪዲዮ ይዤላችሁ እንደመጣ አበረታቱ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። መልካም